ሰላም ሰላም ውድ የዩቱብ ቻናል ቤተሰቦቼ ሰላም እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ መጥቼላችኋለሁ። ዛሬ ስመጣ ደግሞ እንግዲህ እንዳያችሁት ነው፣ አብርሽና ሩታ ተፋቱ ልበል። በጣም የሚያስጠላ ነገር ነው። እግዚአብሔርን ግን ደግሞ እንደዚህ በመጨረሻ ሰዓት እንደዚህ መሆኑ በጣም ያስጠላል። ብቻ ይሄን ወረቀት ፈርሞ ሰጥቷታል። ትላንትና ሰምታችሁ ከሆነ ወይ ነገ ወይ ዛሬ አንድ ነገር ብቻ ነው የቀራት እጨርስላታለሁ ብሎ ነበር ማለት ነው። በቃሉ መሰረት ይኸው ወረቀቱ ፈርሞ ይዞ መጣ ማለት ነው። በጣም ነው የሚያስጠላው። ሩታ በስተመጨረሻ በራሷ ትዳሯን በጠበጠች፣ በራሷ ትዳሯን አጣች ማለት ነው። እንደዚህ ማድረግ አልነበረባትም። ያኔ የሆነ ተስፋ ነበራቸው እኮ እሱ አሁን ከልቡ ነበር የተመለሰው። አሁን ግን እንዳይመለስ ነው ያደረገችው፣ ለመጨረሻ ጊዜ እንዳይመለስ ማለት ነው። እና በጣም ያሳዝናል። ብቻ እስኪ እንያቸው። ዛሬ ላንቺ ክፉ አልመኝም። የነገ ህይወትሽ የተስተካከለ ይሆንልሽ፣ ጥሩ ሰው ይግጠምሽ። ይሄ ነው ልልሽ የምችለው። ገባሽ? ምንም ስላንቺም ክፋት አልመኝም። ምንም አያግኝሽ። የልጄ እናት ነሽ። ልጄ ከአንቺ ጋር ነው ያለው። ይሄ ነው የምመኝልሽም ማለት ነው። ለእኔ ግን ለሰጠሽኝ ክብርም ለሰጠሽኝም ላደረግሽውም ነገር ስለ ሁሉም ነገር አመሰግናለሁ። እኔ ትችያለሽ። አይተዋረሽ ዘመድ አሳጣሽኝ አላሳ በጣም ያስጠላል ጋይስ። እንደዚህ በአጭሩ መለየት አይከብድም። ልጅን የሚያክል በመሀላቸው ተፈጥሮ በራሳቸው ዝባዝንኬ እንደዚህ ሆነው በራሳቸው ረበስማ በጣም ያስጠላል። ትዳርን እንዲቀለል አድርጎ በሜዳ ላይ ተፈራርሞ በሜዳ ላይ እንደዚህ መፍታት ሲጀመር እኮ የሰው ልጅ ትዳር እንደዚህ ሚዲያ ላይ መሰጣት የለበትም ነበር። አንዴ ሚዲያ ላይ ተሰጠ፣ 1 ዓመት ሙሉ ሲነዛነዙ ከርሞ በስተመጨረሻ ይሆነ ማለት ነው። በጣም ያስጠላል። አብርሽም ቆርጧል። እንዲቆርጥለት ያደረገችውም እሷው ነች። አሁን ላይ እንግዲህ ምን አይነት ፊሊንግ እንደሚሰማቸው አላቅም። እሱስ ወንድ ልጅ ነው፣ ለሴት ልጅ ደግሞ በጣም ከባድ ነው ማለት። ልጅ አለ፣ ያ ልጅ ብዙ የሚጠይቃቸው ጥያቄዎች አሉ። ወር ደግሞ ልጁ የአባትና የእናት ፍቅር አንድ ላይ አይቶ አለማግደጉ በጣም ነው የሚያስጠላው። እና እንደዚህ ባይሆን ጥሩ ነበር። ግን ደግሞ በስተመጨረሻ ሩታ ነገሩን አበላሸችው። እመርጣለሁኝ እና አንዳንዴ ነገሮች ሙሉ ጭልምልም ይልባቸዋል። ያኔ የምታደርጉት ነገር ነው የምታጡት። እና ለእኔም ህይወት ላይ እንደዚህ ነው የሆነው በዚህ 2 ቀን ማለት ነው። በቃ አንዳንዴ እኔን በደንብ ጠንቅቃ ስላወቀችኝ፣ ልቤን ስለምታውቀው፣ ከልቤ እንደማፈቅራት ስለምታውቅ፣ እንደምወዳ ስለምታውቅ ነው እንጂ በዚህ ልክ እንደዚህ የተጫወተችብኝ እንዴት ልትሆን አትችልም ነበር። ሲቀጥል ደግሞ ዙሪያው ላይ ብዙ ሰዎች አሉ አሁን ላይ ሆይ ሆይ ያሏት ነው። ምናልባት የሚጠቅሟት ከሆነ የነገ ህይወቷን ያሳኩላት ከሆነ ይሁንላት፣ ችግር የለውም። በልህ በልህ ወይንም በበቀል ከሆነ ከኔ የለብሽን የፍላጎትሽን አድርገሻል። ስለዚህ ዛሬ ላይ አለው ለሰጠሽኝ ምክር ለበቀልሽም ለእያንዳንዱ ነገር በጣም አመሰግናለሁ። እኔና አንቺ 1 ዓመት ከምናምን አብረን ስንኖር እኔ ሩታን አላውቃትም ነበር ማለት ነው። ትክክለኛ ባህሪሽን አሁን ነው እያሳየሽኝ የመጣሽው እና እያንዳንዱን ለሰጠሽኝ ነገር አመሰግናለሁ። ቢገባሽ ግን አምኜሽ ነበረ። ቢገባሽ ልቤ ተመልሶ ነበር ወደ አንቺ። ቢገባሽ ሁሉ ነገር እንትቼ ሁሉ ነገር ጎኔ ላይ ያሉትን ነገሮች በሙሉ አባሬ ከአንቺ ጋር ሆኜ ነበረ። ግን ደግሞ አንቺ እኔን መበቀልና እልህ መያያዙ ሞር የተሻለ ቦታ የሚያደርስሽ ስለመሰለሽ የለብሽን የፍላጎትሽን አድርገሻል። ስለዚህ ዛሬ ላይ አንቺ አሁን ልክ የሆነ ነገር መጥፎ ነገር ላድርግ ወይም ነገር እንትን ልል አይደለም። በቃ ችግር የለውም። ለእኔ የሚገባኝ ይሄ ከሆነ ለእኔ ምላሽሽ ይሄ ከሆነ ለእያንዳንዱ ነገር በጣም አመሰግናለሁ። ወረቀትሽን መቀመጥ ትችላለሽ። በጣም አመሰግናለሁ። ግን ደግሞ ማለት ነው
1 አመት ከምናምን ስንኖር አላቅሽም ነበር ካልከኝ ይህንኛው ማንነቴን ያመጣሁት በአንተ እጅ ነው። አንተ ነው የሰራኸው ይሄን ማንነትና ብዙ ሊደበርህ አይገባም። ሲቀጥል ደግሞ እኔ አንተ ብዙ ነገር አድርገህ እና ብዙ ነገር እንደፈለግ ሆነ እየመጣህ እኔ ቁጭ ብዬ የምጠብቅህም በቃ አይደለሁም። እኔም ክብር አለኝ። እሺ አንተ እንደፈለግ ከፈለግከው ሰው ጋር ከፈለግካት ሴት ጋር በቃ እንጃ እኔ እንደምንም ሳልቆጠርና እንደምንም ሳልታይ አንተ እንደፈለግ ሆነ እየመጣ ከዛ ሁሉ ጊዜ የምቀበልህና ትናንትና ያደረግከውን ነገር ይሁን ብዬ ሳልፍና ስትደጋግመው ማይጨክንና ማይቆርጥ ልብ ወይም ደግሞ ማይጠላ ልብ ያለኝም አይምሰልክ። እሺ ትክክል ነህ። ይህንን ነገር ነው የምፈልገው አሁን ከኔና ከአንተ መካከል። አሁን እኔ እናንተ ነገር በ4 ነጥብ አበቃ ማለት ነው። አንተም እኔ ጋር አደርስም። ከአሁን በኋላ ሰላሜን አግኝቼ በደንብ የምፈልገውን ነገር እያደረግኩኝ በስነ ስርዓት ከልጅ ጋር በደስታ እኖራለሁ ማለት ነው። አንተ ከኛ ህይወት ወጥተሃል። ስለዚህ ዳግመኛ በምንም አይነት መንገድ ውስጥ አንገናኝም። መገናኘትም አልፈልግምም፣ አንችልምም። ትክክለኛውና ተገቢው ነገር ነው የሆነው። እንደዚህ ስትይ ግን እዚህ ጋር እናንተ ራሷ ባረገችው በስተመጨረሻ ባበላሸችው ነገር በምንም መንገድ መገናኘት አንችልም ትላለች። የተንኮሏ ጥግና የክፋቷ ጥግ ማለት ነው። አሁን ደግሞ ምንድነው በልጁ ልትመጣበት ያኔ ማየት አትችልም ለማለት ነው። እንግዲህ በምንም መንገድ መገናኘት አንችልም ማለት እንደዛ ነው። በፊት እንደሰማችሁ ከሆነ ስታወራ የነበረው ልጅህን በውጭም ሆነ ያኔ ልጅህን ማግኘት ትችላለህ፣ ግን የኔና ያንተ ግንኙነት እዚህ ጋር ያበቃል ብላ ስታወራ ነበር። አሁን ደግሞ ስቲል ውስጧ እኮ ይፈልጓል፣ ግን ደግሞ በእልህና ሆይ ብለዋት የማይሆን ውስጥ ነገር ገብታ የማይቆርጥለት መስሏት ይኸው እሱም ቆርጦለታል። አሁን ላይ እሱ ሲቆርጥለት ደግሞ እሷ ተናዳ ነው በምንም ነገር መገናኘት አንችልም የምትለው ማለት ነው። ብቻ በጣም ያስጠላል። አላችን ልጅ አለ ገባሽ? ምንም የሚያገናኘንም ምንም እንትን የሚለን ነገር የለም ማለቶችም ገባሽ? እንደዛ ብለሽ የምታስቢ ከሆነ ልጅን ስጭኝና እኔ ጋር እየኖረ ምንም ነገር የሚያገናኘን ነገር አይኖርም ገባሽ? አይ ካልሽ ግን ይሄ ልጅ በመሀላችን እስካለ ድረስ በፈለኩት ሰዓት የማየት ሰምተሻል ብዬ አስባለሁ። ባለፈው ፖሊስ ጣቢያ ላይ ሁሉንም ነገር ማለት ነው በፈለኩት ሰዓት የማየት ለልጅ የሚያስፈልገውን ነገር የማድረግ መብት እንዳለኝም በደንብ ማወቅ አለብሽ። ከዚህ በኋላ ምንም የሚያገናኘን ነገር የለም ምናምን ልትያችን። ልጁ የኔም ያንቺም ነው። ችግር የለም ታየዋለህ። ይህንን በደንብ እመኝበት። ከዛ ውጭ ግን ይሄ ማንነትሽ አንቺ ካዋጣሽ እና ለአንቺ ሰላም ከሰጠሽ ከዚህም በላይ መሆን ትችላለሽ። የፈለግሽውን ነገር ፈቅጄልሻለሁ። ደስተኛ የሚያደርግሽ ከሆነ ይህ ህይወት ለአንቺ ትክክል መስሎ ከታየሽ የፈለግሽውን ነገር ማድረግ ትችላለሽ። እኔ ግን ሩታ ማላቅሽ አይነት ሰው ነሽብኝ። ነገሮች አብቅተዋል። ከዚህ በላይ አንነጋገርም። ጥሩ ነው። ለክፋት እንደሆነ እኮ ወደ መጠንቀቅሽ ታውቂያለሽ። ያደረኳቸው ነገሮች በቃ ያልፈረምኩበት ምክንያት ከገባሽ ያልፈረምክበት ምክንያትማ ይኸውልህ አንተ ንብረት ትካፈኛለሽ ብዬ ፈርቼ ወይ ለልጄ ማድረግ ያለብኝን ነገር አላደርግም ብዬ አንተ ያልፈረምከውማ አንተ እንደፈለግ እየሄድክ እየመጣ እኔ ቁጭ ብዬ ቤት ውስጥ እንድጠብቅና ይህንን ነገር እየደጋገምከው መኖር የሚያስደስትክ አይነት ሰው ስለሆንክ ነው ያልፈረምከው። እኔ ደግሞ ይህንን ነገር በጭራሽ በታሪክ ራሴን እያታለልኩኝ ተቀብዬ መኖር አልችልም፣ አልፈልግም። እስከዛሬ ድረስ ይመለሳል። ጥሩ ሰው ነው። ሰው ነገ ይቀየራል። ትናንትና ይሄን ነገር አደረገ አይደለ? በቃ ብዙ ሰዎች እኮ አሳስተውት ነው አይደል? ለምንድን ነው እንደዚህ ሆነው? መልካም ሰው ነው። ኦኬ እንጣ እንታረቅ፣ ችግር የለውም። በቃ ከሷ ጋር ያለውን ነገር አብቅቷል። እኔን የሚበልጠው እኔን አስበልጦ መጥቷል ብዬ ይቀበልሃለሁ። ሌላ ደግሞ ይመጣል። ከዛ እሱንም አስተናግዳለሁ። ሌላኛዋ ትመጣለች፣ እሷንም አስተናግዳለሁ። ከዛ የአሁኑ ደግሞ በምን ባሰ? ጭራሽ ሌላ ሴት መምጣቱ አይደለም፣ ጭራሽ ጓደኞች ተሰብስበው መናገራቸው ነው መሳደብ። ዋይ ያልች
በጣም ያስጠላል። ሁኔታቸው በጣም ያስጠላል። በእርግጥ አብርሃም አላጠፋም ማለት አይደለም፣ በጣም አጥፍቷል። ግን ደግሞ ሴት ልጅ ናት ባሏን በአመልና በጸባይ መያዝ ያለባት። እሱ ከእሷ የሚፈልገው ነገር ምንም ባይጎልበት ቤት ውስጥ የሆነ የጎደለ ነገር ባይኖር እንደዚህ ውጭ ውጭ አይልም ነበር። አክብሯት፣ እሷን ተንከባክቧት፣ አብረዋት ይኖር ነበር። ብቻ የሆነ ነገር ያለ ይመስለኛል። ያለ ምክንያት አልወጣም። መልክ አላጣችም። ጎበዝ ናት። ግን ማያግባባቸው ምን እንደሆነ አላውቅም። ሌላ ሴት ጋር ሊሄድ የቻለውም ሄደ፣ ኦልሬዲም ተሳስቷልም። ግን ደግሞ አሁን ላይ እሱ እውነት መስሎ ከልቡ ላይ ነበር የተመለሰው። እሷ ደግሞ ነገሩን አበላሸችው እንደገና እና ብቻ መጨረሻቸው እንደዚህ በመሆኑ ያሳዝናል። ፈጣሪ እንግዲህ ለሁላችሁም መልካም ያርግላችሁ። ፈጣሪ ደግሞ እንጀራችሁ አንድ ከሆነ አዙሮ ያገናኛችኋል። ብቻ ልጃችሁን ያሳድግላችሁ። ትዳር የነገ ህይወት የሚመራልሽ ከሆነ በቀል የነገ ህይወት